እኛ በቅንነት የላርጎ አሰራር እናሳያለን። እናንተ ላይክ አታረጉም፣ ፎሎ አታረጉም። ላርጎ ለመስራት የሚያስፈልገን 9 ግብአት። የመጀመሪያው ናይትሮሶል፣ ሁለተኛ ሶዳ አሽ፣ ሶስተኛ ኮስቲክ ሶዳ፣ አራተኛ ስቲቢፒ፣ አምስተኛ ቴግዛፖን፣ ስድስተኛ ሰልፎኒክ አሲድ፣ ሰባተኛ ፎሚንግ፣ ስምንተኛ ቀለም፣ ዘጠነኛ ሽቶ። መረሳት የሌለበት ለእጃችን ጓንት፣ ለአፋችን ማስክ፣ መነጽር ካገኘን ደግሞ መነጽር ብናደርግ መልካም ነው። 3 ባልዲዎችን እናዘጋጃለን። በመጀመሪያው ባልዲ ላይ 10 ሊትር የሚሆን ውሃ እንሞላለን። በመቀጠል በላዩ ላይ ናይትሮሶል እየጨመረን በደንብ እናማስላለን። ናይትሮሶሉን በደንብ ካማማን በኋላ በሌላ ትንሽ ባልዲ ላይ ውሃ እናዘጋጃለን። ውሃው ላይ ኮስቲክ ሶዳችንን እንጨምራለን። ኮስቲክ ሶዳውን ከጨመርን በኋላ በደንብ እናማስላለን። በደንብ ካማሰለንና ኮስቲክ ሶዳው ከቀዘቀዘ በኋላ ወደ ባልዲያችን ወደ ትልቁ ባልዲ እንጨምራለን። በመቀጠል በትንሿ ባልዲ ውሃ አዘጋጅተን በላዩ ላይ ሶዳ አሽ እንጨምራለን። ሶዳ አሹን በደንብ ካማማን በኋላ ወደ ትልቁ ባልዲ እንጨምራለን። ቀጥለን ቴግዛፖን በቀጥታ ወደ ባልዲያችን እንጨምራለን። በመቀጠል ሶዳ አሽ በትንሹ ባልዲ በመጨመር በውሃ በማማማት በቀጥታ ወደ ባልዲያችን እንጨምራለን። ቀጥሎ ሰልፎኒክ አሲድ በቀጥታ ወደ ላርጓችን እንጨምራለን። ላርጎ በዚህ ጊዜ አረፋው ሊነሳ ስለሚችል በዝግታው ማማሰል ተገቢ ነው። ቀጥለን ፎሚንግ ቡስተር ለአረፋ የሚጠቅም ስለሆነ በቀጥታ ወደ ባልዲያችን እንጨምራለን። ቀጥለን ቀለም በማማማት በደንብ በማቅጠን በላዩ ላይ እንጨምራለን። ቀለሙን በደንብ ካማሰለና ካዋሃድን በኋላ ሽቶ በላዩ ላይ እንጨምራለን። ሽቶአችንን በደንብ ካገናኘን በኋላ ሳሙናው ወፍራም ስለሚሆን በላዩ ላይ ውሃ እየጨመርን በምንፈልገው መጠን እናቅጥነዋለን። በዚህ ጊዜ ለገበያ እንዲመች በእቃ እየጨመርን እያሸግን መሸጥ እንችላለን። እነዚህን ኬሚካሎች ወይም ስልጠና ለምትፈልጉ ሰዎች እዚህ ላይ ባለው ስልክ ደውሉልን፣ ባላችሁበት መላክ እንችላለን። እንዲሁም ስልጠና እናሰለጥናለን።